ሰላም እንዴት ናችሁ የኔ ድንብላሎች? መቼስ ስብስብ በብላችሁ እንደምትጠብቁኝ ተስፋ አደርጋለሁ። እኔም ለወሬ ለማውራት ስብስብ ብዬ ነው ተነፋፍቀን የምንጠባበቀው። ለማንኛውም ግን ብዙ የምንነካቸው ነገሮች አሉ። እኔ በተነካው ዙሪያ ስለ ራሴ ቀንጨብ ቀንጨብ አጠር አጠር አድርጌ መልሳለሁ። ስለ ብዙ ሰዎች ደግሞ ስለተነሱት ደግሞ እንቀጥላለን። ምንድነው የተባለው? ከዛ በፊት ግን ማለት ነው በደህና ጊዜ ያወራችሁትን ነገር ትዘረግፍ ያለሽ ምናምን እንዳትሉ፣ የምታወራውን ነገር ወደኋላ ተመልሳችሁት። የኔና የሷ ጦርነት በኔና በሷ ማቆም ይቻል ነበረ። 6 ነው 7 ሰው ስም ነው ስትጠቅስ የነበረው ማለት ነው። በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው? ጥቁር ነው የጠበሰችው ምናምን አልሽ። ያ ጥቁር ቢያንስ እኔ ቤት ነው ያለው። ሀበሻ የጠበሽው አንቺ ማለት ነው። ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችን አየሽ? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ የምታሚ ሰው ነሽ። አደባባይ ሊወጣሽ። ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ። ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው እተቻለሁ። ማንሽ አንቺ ተች ያደረገሽ? እኔ እኮ ማን ነው ተች ያደረጋት? ራስሽን አይተሽዋል? ስለ ራስሽ ታውቂያለሽ? ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናን አገባች፣ እንትናን አሰራች፣ አሉባልታ ብቻ። ጨዋ ያሳደገው ሰው እንዲህ አይነት አይደለም። የጨዋ ልጆች እኮ እናውቃለን። ዩቲዩብ ሆነብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅ ታደርጊው ነበር። ምን ኢንስታግራም ላይ ስንት ነገር ስትይ ያልነበር እንዴ? የድሮ ዩቲዩብሽ ይምጣ እንዴ? ስትቀደጅ ያለ እንዴ? ምትዩ ሺሻ እያጨሽ አደባባይ ላይ ምናምን። ማንም ሰው ያጨሳል፣ ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። በፍቅረኛ ምናምን ባልሽው ነገር ልዩነታችን እሱ ነው። የኔ ቤት አለ፣ አንቺ ልጅ አስወልዶ ጥሎሽ ጠፍቷል። እሱ ነው ልዩነታችን። ሲቀጥል ደግሞ ሰውነት ብለሽ ልትሞች የደረሽው አድናቂ ነበርሽ፣ እንዳትረሽ። በአንድ ወቅት አድናቂ ነበርሽ። ቪዲዮ መለቀቅ ይቻላል። የቤታ ሰውነት ልትሞች ይደርሰሻል። መክሳት ቀላል ነገር ነው። በ2 ወር በ3 ወር ትቀንሻለሽ። ጆልጁስ ማስታወቂያ ላይ ያለችውን የምታቋት ከሆነ ወዲያው ነው በ2 ወር በ3 ወር ባልሞላ ውስጥ የከሳችው። ሆድሽን መቀነስ ነው ጠላትሽ፣ ሆድሽ ነው። አለቀ ደቀቅ። ይሄ ደግሞ አልቀየምሽ። ማንም ሰው እንደሚበላው ይበላል። ምንድነው ችግርሽ? አንቺ አበላል የሚባል ስርዓት የለሽ። ስርዓት ያለው በስርዓት ያደገ ሰው በስነ ስርዓት እንጀራ ቆርሶ ነው የሚበላው። ሰው ፊት እንኳን ለምትበየው ነገር ክብር የለሽም፣ ለህዝብ እንኳን ማለት ነው። ያ ህዝብ በዛ ምድር እየተራበ እንኳን አበላለሽ ራሱ በጣም ነው የሚያሳቅቀው፣ ያንን የደሃ ማህበረሰብ ማለት ነው። እና ጨዋነኝ ብለሽ ልትሞቺ ነው። ጨዋነትሽን ህዝብ ይንገርሽ። ህዝቡን ሊያጋሰስ እንዳለሽ እንደጠቀጠቅሽ መቼ ነው የራስሽን ህይወት የምትኖሪ መቼ ነው እንትን የምትይው ብሎ የሚናገርሽ ህዝቡ ነው። ሲቀጥል ደግሞ ጓደኞቿን እንዲህ ትላለች። እኔ ሲጀመር የሻዳይ ጓደኛ አይደለችም። እንግባባለን፣ እንጫወታለን። ራሷም ተናግራለች። የኔ ጓደኛ ኪዱ ነበረ። ተጣልተን እንኳን ወተን አልተወራረድን። ተጣልተን እንኳን ስቶሪ ላይ አርጊያት አላውቅም። እሷም አርጋኝ አታውቅም። የሀገር ምድሩ የሚያውቀው ነው። ዛሬ አይታችኋል። ስናወራ እንኳን በክብር አውርተን የተለያየ ነው። ይሄ ነው ጓደኝነት። አንቺ እኮ አረሰውን መቼም መቅደስን ያማይ ሰው ነሽ። ደግሞ ክደትሽ፣ የውሸትሽ ብዛት። መቅደስን ያማችሁን ደግሞ ልንገራት። መቅደስን ላስታውሳት። እኔ ማሜ መቅደስ ሆነን ጌም ስንጫወት መቅደስ የምታስታውሺ ከሆነ ሰውነትሽን ተሰርተሻል እንዲህ መቅዲ ምናምን ብዬ ጠየቅኩሽ። በምንድን ነው የተነሳ ነው? እቺው ሙሉ በጓ በነገረች ነው። ያው ቃል ለምድር ለሰማይ ፊት ለፊት ማለት ነው። ምንድን ነው እንዲህ መቅደስ ምናምን ነገር ሰውነቷ ሲያምር ምናምን ነገር እንዲህ በጣም ቀንሳለች ምናምን ብዬ ሳወራ እንደዚህ ምንድነው ቡና በምናምን እየጠጣች ነው ምናምን ብዬ ስናገር በይ ደግሞ ጉበትሽ እንዳታፈርሺ እነሱ እኮ ተሰርተው ነው ብላ አንቺን ተሰርታ ነው ብላ ነግራኛለች። አንድ ሁለተኛ በቅንድብሽ 3 ነገር ነው ስለ መቅደስ እንኳን የነገረችኝ። ሁለተኛ በቅንድብሽ ያኔን እናንቺ ይሄን ያክል እንኳን አንግባባም። በቅንድብሽ ስታሾፍ የነበረችው እሷ ናት፣ ስትሳለቅ የነበረችው። በሶስተኛ ነገር ደግሞ ማለት ነው በካናዳ ነው ምናምን ለመግባት ስትይ እሷ መግባት እንኳን ቢያቀታት ልጇን ድራ ለመግባት የምትፈልግ ሰው ናት ምናምን እያለች አምተናል። እኔ አልዋሽም። ያኔ ግን እኔ እና አንቺ አንተዋወቅም። ቃል ለምድር ለሰማይ። ሁሉንም ሰው ቆንጆ ካየች ወይ ሰውነቱ የሚያምር ካየ ተሰርቶ ነው ተቆራርጦ ነው። ይሄ ነው ሐሳቧ። እኔ ለምን ጭንቅላቷ ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ
ዩቲዩብ የትም ብትሆን ዋክ እያደረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋ ብትበላ እግዚአብሔር ምስክሬ ነው ወዲያው በ2 ወር መቀነስ ትችላለች። ግን ሁሉ ብርቁ ናት። ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሽው ያንን ሁሉ ነገር ተምረሽበት አይደለም። ሰው አምተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሽው ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ። የቀይ አምላክ ይዞች ነው እንጂ አንቺን ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊውን ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ በመጣ እንደ ትልቅ ነገር ብትመጭ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየንትን ውስጥ የምታጥቢው ልክ እንደ ትል ለመለወጥ እና ላይክ የሰውን ስብዕና ለማውረድ ትሯሯጫለች። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው ታሪክ ለማወቅ ቱርክ ትመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው ስለሱ እናውራ። ስለ አንቺ ታሪክ ገና ቀጥላለሁ። ስለሱ ላወራሹ መልስ ግን ነግርሻለሁ። ሲቀጥል ስለ ምንድነው ስለ ኤልሻዳይና ስለ ኪዱ ያልሽኝን እነግራለሁ። ምኗን ጎዳው አለ። ሲጀምር እኔ ስለ ኪዱ ምንም ነግርሽ ነገር የለም። ከነገርኩሽም ደጋረኩ እንኳን ነገርኩሽ ነው የምልሽ። ስለ ኤልሻዳይም ላልሽው ነገር እኔን አትጎጂኝም። እንደው ነግሬሽ እንኳን ቢባል አወራለሁ። እኔን ፍሩኝ የምትዩ ማንሽ አንቺ? እኔ ቤታ ባለቤቷ አልነገርኩም አላልኩም ካልኩ ምንም የምታመጪው ነገር የለም። ግን አብረሽ በልተሻት ጠጥተሻት እኔን ፍሩኝ። አየሽ እንዲህ አይነት ሰው ነሽ አንቺ። የበላሁትን የጠጣሁትን እንኳን አላስቀይምም አልናገርም ትያለሽ። ግን እኔን ፍሩኝ ብለሽ ደግሞ ልታስፈራሪ ትፈልጊያለሽ፣ ትሞክሪያለሽ። በጣም ነው የገረምሽ። እኔ ስለ እንትና ብታወሪ ችግር የለብኝም። ስለ ኤልሻዳይ እንዲህ ብላሻለ ቤት አይደለም ታንቃ ብትሞትም እኔ ምንም ችግር የለብኝም። ምንም አይመስለኝ። ጓደኛ አይደለች ምን ያደለኝ። ግን ለራስሽ ግን ለህሊናሽ ግን ያልተባለ ወሬ አውርተሽ የሰውን ህይወት ለማበላሸት መሯሯጥ ስራሽ ነው ነው የምልሽ። ገንዘብሽ ነው ነው የምልሽ። ለገንዘብ ትታነቂያለሽ አንቺ። የማትሆኚው ነገር የለም፣ የማታደርጊው ነገር የለም። ደግሞ ሰው ይቀናብኛል እንዲህ ይልብኛል። እኔ ባንቺ ክርስቶስን ትዝም ቅርም ብለሽኝ አታቂም። እንኳን ልቀናብሽ ቀርቶ ትዝም ቅርም ብለሽኝ አታቂም። ትዝም ቅርም ብለሽኝ አታቂም። ስለ ሰው ነው እድሜ ልክሽን ስታሚ ስታወሪ ስጠቀጥቂ የምትዩ። እኔ በህይወት ዘመኔ ስለ ቤተሰብ የሚያማሰው አጋጥሞኝ አያውቅም። ስለ ባልሽ ቤተሰቦች ታሚያለሽ፣ በትዳርሽ ደስተኛ አይደለሽም። ስለ ሰው ትዳር ታወሪያለሽ። ትዳርሽን እንደማስተካከል ልጅሽን ከአባቷ ጋር እንደማቀራረብ አንድ ላይ እንደመኖር የህፃንን ጊዜዋ እንደማሳለፍ ቁጭ ብለሽ ታሚያለሽ። ደግሞ ቤታ ተሳዳቢና ልጅ ትሳደባለች። ያኔ አታስቢም ነበር? ምን ነው ዛሬ ስንጣላ ጠብቀሽ ቤታ ልጅ ትሳደባለች። ስለዛ ያኔ አታስቢም ነበር? ምን ነው ዛሬ ሮጠሽ ደርሶ ለልጅ ሀሳብ ይሆንሽ? እውነተኛ ሰው ብትሆኝ እቺ እኮ ልጅ ተሳዳቢ ናት ብለሽ መተው ትቺ ነበር። አስመሳይ ስለሆንሽ ነው። ሲቀጥል ደግሞ የልጅ የሚያዝንም ልብ ያለሽ አይመስለኝም። ሆዴን እኮ ያረግሽው የታወቀ ነው። የሆነች ምንም ያላረገችን ሴት አምጥተሽ ልጇ በሽተኛ ነው ምናምን ብለሽ የፖስትሽው የተናገርሽው አንቺ ነሽ። ምንም የማታውቀውን ሴት ማለት ነው። ለአንቺ ሆድሽ ነው ጠላትሽ። ሰው ይቀናብኛል፣ ሰው ጠላቴ ነው አትበይ። ሆድሽ ነው ጠላትሽ። ሆድሽን ቀንሺ፣ ከዛ በኋላ አለቀ። ራስሽን እንደ ትልቅ ነገር ነው አይተሽ የምታደርጊው። ሲቀጥል ደግሞ ጎንደሬ ነኝ የምትለው ነገር ነው የሚገርመኝ። ጎንደሬማ ብትሆኝ ኖሮ ጎንደሬ ሄደሽ ሆቴል አታድሪም ነበር። ክርስቶስን ሆቴል አታድሪም ነበር ጎንደሬ ብትሆኝ። አጎት ያክስት አንድ እንኳን ዘመድ የለሽም? አንድ ዘመድ እንኳን የለሽም ጎንደሬ ብትሆኝ? እኔ ከዛ በኋላ ነው ያወቅኩትኝ ውሸታም እንደሆንሽ ማለት ነው። ሲጀመር ራስሽም ተናግረሻል። እኔና ቤታ በፖለቲካ መታውሉ ትናገረኛለሽ ብለሻል። አዎ ሶሪ ጋይስ፣ በዛ ሰዓት በኃይለኛ ጦርነት ወለጋ ላይ ሰው በሚሞት በሚጨፈጨፍ ሰዓት ሁላችንም አማራውም ሆነ ኦሮሞም ትግሬውም ኃይለኛ የተጣጣፈ ፖለቲካ ውስጥ አንቺ መለስ ጀግና ነው ሃፒ በርዝዴ ምናምን ብለሽ ስትለቂ እስካሁን ድረስ አለ ጽሁፉ። በዛ በጦርነት ሰዓት ማንኛውም ሰው ህመም አለው፣ ቁስል አለ፣ ሞት አለ፣ ሁሉን ነገር በዛ ሰዓት ትንሽ ነገር እንኳን ሲነገር ሁሉም ሰው በሚናደድበት ሰዓት ስለሆነ መጥቼ ተናግሬሻለሁ። አዎ ያደረሽውን ደግሞ ጠንቀሽ ታውቂያለሽ። ለአማራ ድምፅ ሆነሽ አታውቂም። ጂጂ ኪያ ሻምፓኝ ከፍታለች። አማራ ሲሞት መቼ ማረሰው
ግን ዳልቻ አማራን ሴት በጥፊ ሲያላጋ ግን ዳልቻ በጣም ነው ሞድያሽ የዳልቻ ጓደኞች ነው ጠቅጠቅ የሚያረጉሽ። ማናቅ ታሪክሽን ይመስልሻል? የቱርክ ታሪክሽን ደግሞ ማለት ነው በቀጣይ በዝርዝር ዘገባ ነው ማወራው። ብዙ ሰው ልታነካኪ ሞክረሻል። ማሜ ከማሜን አስታርቂኝ ደግ አልኩሽኝ። አላልኩም አልኩኝ ብዬም አልከራከርሽም። ካልኩኝ ደግ አልኩኝ። ሁለት አፍ ነው በአንድ የምታወሪው። ግራ ገብቶሻል። አሳብጄሻለሁ። ማሜ እንዴ እኮ ክርስቶስን ማሜ አስታርቂኝ ብላለች አለች ነው። ለማሜ ደግሞ ስቆመ ሰደበችኝ አለች። ሁለት ነገር በአንድ አይጋጭ። ማሜን አስታርቂኝ ብለሽ ምንም ችግር የለውም። እሷ ጎንደሬ ናት፣ አማራ ናት፣ ጥርት ያለች አማራ ናት፣ ጎንደሬ ናት። ደግ እንኳን አልኩኝ ካልኩሽም ማለት ነው። ራስሽን ችለሽ ተጋፈጪ። አንዴ ሻዳይን ታነሻለሽ፣ አንዴ ኪዱን ታነሻለሽ፣ አንዴ ማናት ማሜን ታነሻለሽ፣ አንዴ ማራማየትን። ማን ያልተነሳ ሰው አለ? ማን ያልተነሳ ሰው አለ? ቤቲን አምቻለሁ አዎ ብያለሁ አልሻይሽ አልክድም። እኔ የነ መቅደስን ደግሞ የካድሽው ላለመጣላት ፈርተሻቸው ሼም ይዞሽ ተሳቀሽ ነው ያልተናገርሽ። አሁን ነገ ትመጪና ተውጪና መናገር ከፈለኩ እንዴ እናገራለሁ። እስኪ ተናገሪ እንዴ አንቺ እነዙዬ ምንም ያላደረጉሽን እኮ ነው ያማሽው። አንቺ የቴዲ አፍሮ ሚስት እኮ ከወንድ ጋር ትተኛለች እንትን ሄዳ ስትብለሽ ስትናገር የነበረው አንቺ ነሽ። እናውራ። ምን ያላልሽ ነገር አለ ደግሞ? ካንቺ ጋር ላወራ የጓደኞችሽን ነገር አይቼ ካንቺ ጋር ላወራ በደንብ አውርተሻል። እኔ ሲጀመር እንደውም ኤልሻዳይ መጀመሪያ አላወራውም። ምን አርጋሽ ነው ምን በድላሽ ነው ምናምን ብለሽ ራስሽ ስትናገሪ አንዳንድ ነገር አወራን። ከዛ በኋላ እሷ እኮ ያለችውን ቃል ይሄው ቃል ለምድር ለሰማይ ቅዱስ ሚካኤል ያጥፋኝ እኔ ከዋሸው ማለት ያለችው ፊቷ አያስጠላም። እኔ ያለችውን ቃል በቃል ምንም አልክድም። ቆንጆ ነገር ናት። ዱባይ ላይ ግን የምትመላለሰው ባለሀብቶች እንደዚህ ሊያረጓት ነው ብላ አውርታለች። ይሄው ቅዱስ ሚካኤል ያጥፋኝ ብላለች። ሲቀጥል ራስሽ እኮ እየደወልሽ እኔ ሰገጤ መስልሻለሁ? እስኪ ይሄንን አላልኩም በይም ራሱ አንቺ ትገጃለሽ እኮ አንቺ ሁዳ እኮ ነሽ። ደውላ ማለት ነው ምን አለችኝ? ቤታ የሆነች ሴትዮ ትወድሻለች፣ ስልክ ቁጥርሽን ስጫት ተደዋወይ። ኧረ እሺ ደውልላታለሁ። ቀልደኛ ነሽ አንቺን። እኔ ላምን አንቺን አማቾችሽን የባልሽን ቤተሰቦች የምታሚ ሴትዮ እኔ አላምንሽ። እኔ ምንድነው ቤተሰቦችሽ ቡና ሊጠጡ ጎረቤት ለጎረቤት እድር ለእድር ይዘውሽ ነው መሰለ የሚዞሩት። ከሀሜት ነገር ምንም ተሰጦ የለሽ፣ ምንም ነገር ተሰጦ የለሽ። ልክ ከኔ የተሻለ ነገር እያረግሽ ይመስል ወሬ ታወሪያለሽ። ኢትዮጵያ ውስጥ ይሄ ዩቲዩብ የማይፈቀድ ነገር ቢሆን ኖሮ ዜሮ ነሽ አንቺ፣ ዜሮ ነሽ። ምንም ነገር አይኖርሽም። እድሜ ለዩቲዩብ አምተሽ ሰድበሽን በእኛ ሸቅለሽ ነው የሚገዛው ሁሉ ነገር። እስኪ ዩቲዩቡን አቁሚውና ችሎታሽን አሳይን። ምንም ነገር ሰው ሳታሚ በችሎታ እስኪ አሳይን። እስኪ አንቺ ብቃት ካለሽ ማለት ነው። እና ቁጭ ብለሽ ስትሰነጠቂ ነው የምትይው። ለሰራተኛ እንኳን ክብር የለሽ። ክርስቶስን ለሰራተኛ እንኳን ክብር እንዴት እንደምታመልጫጭቂያት ካሜራውን እንኳን አታዞርለ። ካሜራ ትፈራለች እንዴት ትላለች። በጥፊ ጆሮዋን ታጣፊዋለሽ። የማታደርጊያት ነገር የለም። ለስሙ ግን ቲጂ የምትባለው ምግብ እንዲህ የተደረገችው እንዳዛ ይመስልሽ አመጣሻት። ለሰራተኛሽ ግን ታጣፊያለሽ። ያቺ የበፊቷን ሰራተኛ በድለሻት ነው ከቤት የወጣችሁ። በገዛ ባልሽ እየጠረጠርሻት አላስቀምጥ ብለሻት። ታሪኩን እኮ እናውቃለን። አላስቀምጥ ብለሻት ወዱ አይደለም ባልሽ ሽሮ ጨረሽ ብሎ ተሳደበ ምናምን ብለሽ የምታብጁ የቤቱን እህል ሁሉ እያግበሰበሽ ማለት ነው። ለልጅሽ ለወደፊቱ አስቀምጭላት የሆነ ነገር። ወደፊት ልጅሽ የሆነ ነገር ያስፈልጋታል። አስቀምጭላት። አንቺ አልተማርሽም፣ ትምህርት ቤት አልቆጠርሽ፣ ምን አላደረግሽ፣ ሀሜት ነው የምታውቂው። ቢያንስ እንኳን ልጅሽን ለወደፊት ጥሩ ደህና ትምህርት ቤት ለማስተማር ገንዘቡን ቆጠብ አድርጊው። ሆድሽን ቀንሺ። ማርያምን ነው የምልሽ። እንዴት እንደሚቀነስ በሶስት ወር እነግርሻለሁ። ቀላለሁ አጋሰስሽን ከቀነሽ ማለት ነው። ግን አታደርጊውም አንቺ። ምክንያቱም በልጅነትሽ ያጣሽው ምግብ ያው ትቀጠቅጫለሽ። ምንም ማድረግ አይችልም። ሙሉ በግ ብዬሻለሁ። ሙሉ በግ ነው አርዶ የሚያስገባው። ሆዴን ስለሚያውቅ ደግሞ በዝና ነው የምታወሪው። ያበላል እንኳን ስርዓት የለሽ። ወጥ እየተለቃለቅሽ ነው የምትበይው። ላንቺ ነሽ እኮ ብቸኛ ሰው ሰርግ አግብተሽ የባልሽን ፊት የሸፈንሽው። ያንቺን ገበና ትደብቂያለሽ፣ የሰው ወሬ ግን ወጥተሽ ታወሪያለሽ። የቤትሽን ገበና ትደብቂያለሽ። አልፎ አልፎ ደግሞ ገንዘብ ሲጠርብሽ ደግሞ አማቾችሽን ታሚያለሽ። የባሎችሽን ቤተሰብ ደግሞ ትከተክቻለሽ። ማን ነው ኢትዮጵያ ውስጥ ሰርግ ደግሶ
ፎቶ ሲፖስት ፊት እየሸፈነ የሚፖስተው ማን ነው? ማን እንዳይወስድብሽ? አንቺ ጋር የተነካካ ማን እንዳይወስድብሽ እንዴ? ቱርክ ታሪክሽን ይናገር ከስንቱ እንትን እንዳላልሽ ማን ነው ደግሞ አሁን የሚወስድብሽ? ደግሞ ለመጀመሪያ ጊዜ የሚያገባውት የልጄን አባት ነው። ለመጨረሻ ጊዜም የሺሻ ቤት ቁሪ ያለበርሽ እንዴ? የሺሻ ቤት ቁሪ ያለበርሽ እንዴ? በስነ ስርዓት በተግባር በስነ ስርዓት ያደገች ሳምባሽ ድምጽ እስኪያወጣ ድረስ አይደል እንዴ ስታምቦሎቢው የምትዩ ራስሽ እንደ ጨዋ ሰውን ባለጌ የምታዩ ማለት ነው። እና እኔ ተቀጠቅጥሻለሁ ነው የምልሽ። ገና ዛሬ ይሄ መጀመሪያ ነው። ከዚህ በኋላ ስለ ቱርክ ታሪክሽ ስለምንሽ ነው እምዘረዝርሽ። ሆድ አምላኪ እንዴ! ያኮ ሴታ ሴት እኮ እንዴት አድርጎሽ ሄደሽ የምትጣበቂ በግልጽ የነገረሽ አንድን ሰው ለማጥቃት አንድ ሰው የምትታረቂ እኮ አንቺ ነሽ። ብቻሽን መቆም ስለማትችይ ደግሞ አሉባልተኛ መሆኗ የምታውቀው ልጆቹ ራሱ ፎሏቸው እኮ 10 ምንድነው 3000 4000 አይሞላም እኮ ጭራሽ ማንም አያውቃቸውም። ወሬ እንዲጣፍጥላት ብላ አምጥታ ከማራማይ ጋር ከሚጡ ጋር ተጣልሽ። ደግ ተጣላ። አማራ ናቸው። እንጨቃጨቅ፣ በፖለቲካው እንጨቃጨቅ። ነገ ማውራት ይቅርታ